ሁላችንም እንደምናውቀው አእምሮአችን በየሰዓቱ በየደቂቃው በየሰከንዱ አዳዲስ ክፉና መልካም ሀሳቦችን በውስጡ ይፈጥራል። ሁሉም ማግኔት ብረትን እንደሚስበው ሁሉም አሉታዊ ሀሳብ ወደ ህይወታችን አሉታዊ ነገር ይስባል። መልካም ሀሳቦች ደግሞ በተቃራኒው ማለት ነው። ዘ ሎው ኦፍ አትራክሽንን የሚያሳይ አንድ እውነተኛ ታሪክ ልንገራችሁ። በ1990 ጂም ኬሪ የሚበላውን ሁላ ማግኘት የሚቸገር በጣም ድሃ አክተር ነበር። ከዛ ከዕለታት አንድ ቀን በ1995 $10 ሚሊዮን ቼክ ይሰጠኛል ቴንክስ ጊቪንግ ላይ ብሎ ለራሱ ቼክ ጻፈ። ከዚያ ያንን ቼክ ዋሌት ውስጥ ይዞ ሁሉም ቦታ ይዞት ይዞራል። አንዳንዴ ያየዋል፣ ደጋግሞም ያስበዋል። ከዛ በ1995 ዘ ዳም ኤንድ ዳምስ የሚል ፊልም ላይ ሰርቶ $10 ሚሊዮን ቴንክስ ጊቪንግ ላይ ተሰጠው። ቪዲዮን ተመልክተን እንመለስ። So didn't you write yourself a check? I heard that you did. Is that true? I wrote myself a check for $10 million for acting services rendered, and I gave myself 5 years or 3 years maybe. And I dated it Thanksgiving 1995, and I put it in my wallet, and I kept it there, and it deteriorated and stuff. But then, just before Thanksgiving 1995, I found out that I was going to make $10 million on, I think it was Dumb and Dumber, maybe. Dumb and Dumber, yeah. So you visualize yourself like. ዘ ሎው ኦፍ አትራክሽንን ህይወት ላይ ለመተግበር 3 ስቴፖች አሉት። መጠየቅ፣ ማመን፣ መቀበል ናቸው። ስቴፕ 1 መጠየቅ። መጠየቅ ማለት አላማችንን፣ ህልማችንን፣ ግባችንን ምንም ሳናወሳስቡ አእምሯችን ውስጥ ማወቅ ወይም ማሰብ ማለት ነው። ይህን የምልበት ምክንያት ብዙ ሰዎች የሚፈልጉትን በግልጽ ስለማያውቁት ነው እና ዘ ሎው ኦፍ አትራክሽን ህይወታቸው ላይ አልሰራም ሲል እናያለን። አንተ ግን የምፈልገውን ነገር ራስህን ደጋግመ ጠየቅና ስፔሲፊክ ዲቴል በዝርዝር የሆነ መልስ ስጥበት እና ጂም እንዳደረገው ዘ ሎው ኦፍ አትራክሽን የተሻለ እንዲሰራላ አላማን ወይም ግብን ወረቀት ላይ ጻፈው። ለምሳሌ ቀጣይ ዓመት አዲስ ቤት እገዛለሁ ወይም ቀጣይ ዓመት አዲስ ስራ አግኝቼ ደስ የሚል ህይወት እኖራለሁ፣ ስራ ማግኘት ብቻ ሳይሆን ያው ደስተኛ ህይወትም እኖራለሁ የሚለውን አስገባ። ከዚያ ያንን ወረቀት በዋሌት የያዘው ሁሉም ቦታ ይዘው ሂድ፣ ደጋግመው አስበው። ስቴፕ 2 ማመን። ማመን ማለት ደግሞ የጠየቅነውን ነገር ኦልሬዲ እንዳገኘነው አድርጎ ማሰብ ማለት ነው። ያው በአካል ባይኖርም ኦልሬዲ እንዳገኘነው በአእምሯችን ማሰብ ማለት ነው። ፍርሃት፣ ጥርጣሬ፣ ጭንቀት ዘ ሎው ኦፍ አትራክሽን ፕሮሰሱን ያዘገይብናል። ያንን የተመኘነውን ነገር ስናገኙ የሚሰሙንን ስሜቶች፣ የምናደርገውን ነገሮች ደጋግመን ማሰብ አለብን። ለምሳሌ በጣም ደስተኛ እንሆናለን፣ ፈጣሪን እናመሰግናለን። እነዚህን ስሜቶች ደጋግመን ስናስባቸው እምነታችንን በ10 እጥፍ ይጨምሩታል። ስቴፕ 3 መቀበል። መቀበል ማለት ደግሞ ዩኒቨርስን ወይም አጽናፈ ሰማይን የጠየቅነውን ለመቀበል ክፍት መሆን ማለት ነው። አጽናፈ ሰማይ የጠየቅነውን በትክክል ይሰጠናል፣ ግን እኛ ባሰመርልን መንገድ አይደለም። የራሱ መንገድ አለ የሚሰጠን መንገድ እና ለሚመጡ አጋጣሚዎች ወይም እድሎች ክፍት መሆን ማለት ነው መቀበል ማለት። አዳዲስ ሀሳቦች ሲመጡ ተቀበል፣ ለውጥን አትፍራ። ምክንያቱም ዩኒቨርስ በማትገምታቸው መንገዶች ወደ ህልም እየወሰደህ ነው እና መጀመሪያ እንደተናገርኩት ህይወት ከከበዳችሁ ዘ ሎው ኦፍ አትራክሽንን አልተረዳችሁትም ማለት ነው።